ሄርሜላን ደግሞ ከልቤ አፈቅራታለሁ እና ካንተ ጋር ደግሞ እሷን ማየት አልፈልግም። አብርሽ ምን አይነት መንገድ ምን አግባብተዋችሁ ሲቀጥል ደግሞ ምን አቤት የአብርሽ ጓደኛ ሳይሆኑ እነዚህ ጉደኞች እኮ ናቸው። እውነት ለመናገር እንደው አብርሽን እንደው ከሄርሜላ ጋር ያለውን ነገር ለማወቅ እንደው በዛም እንደው በዚህ የሚሉታል። እንደው አብርሽ ተጠንቀቅ። ለማንኛውም አይ እና እንግዲህ ፈረንጁ አፍቅሬያታለሁ በሚል ተልካሻ ምክንያት አብርሽን እየመረመረው ነው። በስንት ነገር ፈታኑት። እውነት ለመናገር አብርሽ ከሄርሜላ ጋር ያለውን ነገር እንደው ፈረንጁ ምን ነው በገላገልከን። እንደው እኛ ራሱ ባረፍ ነው ሩታ ራሱ እንደው አሁን በሰላም በታረሰችበት እንደው ይዘህልና ማለት ነውና ህይወት የሌለው ሰውና ህይወት የሌለው ሰው ሲገናኝ ደስ ይላል። ያ ማለት እንግዲህ ህይወት የሌለው ሰው ስላችሁ ደግሞ ህይወት የሌለው በሌላ እንዲያትወስዱት። ለማንኛውም ያኔ ትዳር የሌላቸው ሰው እና ትዳር የሌለው ሰው ሲገናኝ አሪፍ ነው ለማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ለምትሰጡኝ ሀሳብ አስተያየት ከልብ ነው ማመሰግነው። ክበሩልኝ። አሁንም ቪዲዮውን ስትጀምሩት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም። ስደተኛ ታችሁ ነኝ እና እንግዲህ ፈረንጁን አይታችሁታል። አብርሽና ሄርሜላ ያላቸውን ግንኙነት ታውቃላችሁና እነሱ ባለፈውም እንግዲህ አይታችኋል ምን እንደሰሩት በተደጋጋሚ ነው። ትናንትና ራሱ ልጁ አንተ አይደለም ብለው ስትነግር አሳይተውት ነበርና ዛሬ ደግሞ እኔ ሄርሜላን አፍቅሬያታለሁ፣ ስለዚህ አንተ ከሷ ጋር ያለህን ግንኙነት ብታቆም ደስ ይለኛል፣ ወይስ ሌላ ነገር አንተም ይሰማሃል ለሷ ቦታ አለህ እንደ ምናምን እያሉት ነበር። ያው አብርሽ ደግሞ ያን ነገር ቢፈልግ በርግጥ እና ውድ ተመልካቾች እንግዲህ ያው አይታችኋልና ፈረንጁ ፍቅር ይዞኛል ቢይዘው ደስ ይል ነበር። እውነት ለመናገር እኛ ራሱ እናርፍ ነበር ቢይዘውና ቢጠቃልል ጥሩ ነበር። ትዳር ካላቸው ሰዎች ጋር እየገቡ ነው እንጂ የገባ ነው እኮ ትዳር የሌላቸውንማ ችግር የለውም። እምነታቸው አንድ ከሆነ ትዳር የሌላቸው ሰዎች ጋር ከሆነ በጣም ነው ደስ የሚለው እና ሁሌም ቢሆን ትዳር ካላቸው ሰው ጋር እምነታቸው አንድ ከሆነ ሰው ጋር ብትሆኑ የተመረጠ ነውና ሄርሜላ ብዙ ነገሮቿ ያምራል። አቋሟ፣ ሁሉ ነገሯ፣ ትህትናዋ፣ ሰዎችን በፍቅር መያዝ ትችልበታለች። ግን ምን ያደርጋል የማይሆን ነገር ውስጥ ያኔ በቃ የሰው ህይወትን እናንተና ራሳችሁ ማትፈልጉትን ሰው ላይ ባታደርጉ የተመረጠ የሚባለውም ለዛ ማለት ነውና እሷ ባለፈው ደግሞ ራስ ወዳድ ናት። እውነት ለመናገር የሩታ ወንድም አይታችሁታል። እሷ አሁን ምንድነው ያላት? በራስሽ ላይ አሁን ይሄ ነገር ቢሆን ትፈልጊያለሽ ወይ? አንቺ በሰው ህይወት ባንቺ እንዲደርስ የማይፈልገው ለምን በሰው ታደርጊያለሽ እያላት እሱን ተው እባክህ፣ የምን ችግር አለው? ኖርማል ነው ወንድሜ። እናማ እንግዲህ አብረሽ ካሁን በኋላ ሩታ ጋር ባንድ ላይ ሆነ ልጅህን ማሳደግ አለብህ። እና ደግሞ ትናንት ፕራንክ ነው አሉ አይደለ? በጣም የሚገርሙ እኮ ናቸው እውነት ለመናገር አይ ፕራንክ ነው አላሉም። እንደዛ ፕራንክ አድርገው በማይቀለል ነገር ፕራንክ የሚያደርጉ ሰዎች ግርም ይሉኛል። አሁን ዛሬ ታችሁ ከሆነ አሌክስን ፍቅር ናችና ፕራንክ ነው ያደረጉህ እንጂ እስከዛሬ እኔ ከእንትና ጋር ምንም አይነት ግንኙነት የለኝም ከኢሳቅ ጋርና ፕራንክ ለማድረግ ፈልጌ ነው ምናምን ብለው ከዛ በኋላ እንዴት እስከዚህ ድረስ ፕራንክ ይደረጋል? የሚደረገውስ ለብዙ ቀን ነው። እንደዚህ ሲቀጥል ደግሞ እንደዚህ አይነት ፕራንኮች በሰው ህይወት ውስጥ አደጋ ይመጣሉ። ወይኔ እሱ እንደመታወት ሞሽታች ውስጥ አሁን በዛው ቢቀር እኔንስ ብመታ እና እንደዚህ አይነት ፕራንኮች ትንሽ ከበድ ይላሉና ለምን አረግሽ እያለ እየተቆጣት ነበረ። እውነት ነው ፕራንክ የሚደረጉ ነገሮች ቀለል ያሉ ወይም ደግሞ ወዲያውኑ አሁን የትናንቱ በርግጥ ተናግረዋል። ቢሆንም ግን ደስ አይልም። ይሄ ልጅ ሩታ ወልዳ ገና አንድ ቀን ሳያደር በዚህ መልኩ የሰው ልጅ ፕራንክ ያንተ ልጅ አይደለም ደግሞ የቀልድ አይደለም። ልጅ እንደዚህ ከባድ ነው። ከምንም በላይ የክዴት ነው። የኔ ይሆናልም ብሎ ወይም ደግሞ የኔ ነው ልጅ ነው ብሎ የኖረበትን ሚስቱን ከሌላ ውጭ ማለት ነው እንግዲህ እሱ ካልሆነ ያኔ ሌላ ሰው ነው ማለት ነውና እሱ ደግሞ በጣም ደስ ያለኝ ነገር አረኔን ነው የሚመስለው። እናንተ ግን እሱን የማይመስል እየተወለደ ሰው ከባድ ነው ማለት ነው። በዚህ መልኩ ምንድነው ሁሉም ነገሩ እኔን ነው የሚመስለው። ምን ሆናችሁ ነው አለ
በፍጹም እኔ ሩታን ደግሞ አንተ በላይ አምናታለሁ እያለ ባያምናት ነበር የሚገርመኝ። እና ለማንኛውም ዞሮ ፕራንክ ስናደርግ ሰዎችን የማያስከፉ በጣም ልብ የማይሰብሩ ነገሮች በቃ የሆነ ወደ ሌላ ውስጥ የሚያስገቡ ነገሮች እንዳልኳቸው ብዙ የኛ ለሀበሻ ፕራንክ አይሆንም። የሆነ ነገር ስትሏቸው ወይ አንስቶ አንድ ነገር ይመቷችሁና በቃ ያነሱ ከተጎዳ በኋላ ፕራንክ ነው ብትሉት ፋይዳ የለውም። እኔ ባለፈው ምን እንዳየሁ ታውቃላችሁ? መንገድ ላይ ቁማ ወይ ሳመኝ ወይ መታኝ ነው ያለችው፣ ወይ ሳመኝ ወይ በጥፊ በለኝ አለችው። ሌሎቹ እንደው ዝም ብለው ኖርማል የት ያረጓትም ሲያልፉ አንደኛው ብቻ ሳማት፣ ሌሎቹ ግን ዝም ብለው እየሳቁ ነው ሲያልፏት የነበረው ሁለቱንም ትተው እንግዲህ ጨዋዎቹ ማለት ነው። ግን አንደኛው መጣና አላት ወይ ሳመኝ ወይ መታኝ በጥፊ አለች። እንደው ወላሂ በጥፊ ማለት ነው እንደዚህ አድርጎ ነው ያጠናገራት። ከዛ እንደዛ ብሎ ሲመታት ተሽከርክራ ወላሂ የእጁ ያረፈበት ይሄ ሰንበሩ በዛ ላይ ደሙ ባፍንጫዋ እንደዚህ ነው በቃ ደም የወጣት ውስጥ እንትን ላይ እንዴት ስትዘግዝቅ አስበልቶታል። እንደዛ ስትል መኪና ቢመጣ ታስባችሁታል ወይ ደግሞ የሆነ ድንጋይ ላይ ብትወድቅ ቆይ የሆነ ነገር ቢመታት ብቻ ከባድ ነው። እና እንደዚህ አይነት የማይቀለድ ነገር ላይ ሰው ይቀልዳል እንደ በህይወቱ እና የምንቀልድበትን ፕራንክ የምናደርግበትን ብናቅ የተመረጠ ነው ለማለት ያክል ነው ውድ ቤተሰቦች። ምክንያቱም ብዙ ጊዜ በቀል ብዙ ችግሮች ይፈጠራሉ። እንዲሁም ባለፈው ደግሞ ሆነሽ ላይ አይታችሁ ከሆነ ፊልም ላይ እንትን ቲክቶክ ላይ ቁጭ ብላ ላይቭ ላይ እየቀለደች በቀል ማለት ነውና እንደዚህ አድርጋ ስቲል ለማቀበታለሁ አላቀበትም እያለ ሞከራ እንትን እየሞከረች በሽጉጥ ማለት ነው። ወላሂ ጸጉሯ እንዲያርጎ ብትናርጎ ነው የጣላት። ተቃጠለ በግማሽ። በጣም ነው የደነገጠችው። ያለችበትን አታውቅም። በቃ ሞክራለሁ ብዬ ሞቼ ነበር ምናምን ነገር እና ብቻ ከባድ ነው፣ በጣም ከባድ በቃ። እና እንደ አይነት በማይቀለድ ነገር አንድ አይነት በፍቅር አይጫወት የሚባላል እና መቀለዱበት ነው እኮ። እና ይሄን ይመስላል። ዙሮ ዙሮ ይሄ ፕራንክ ተባላ ኢትዮጵያ ላይ አሁን ላይ በቃ ማንም ውሸት ነው በቃ የሚሰሩት ሁላ። ግን በነገራችን ላይ ዲያንና ጽጌ ሳምን ላይ የሚገርማቸው ዲያንና ጽጌ ራሱ በመሀል ያቺ ተገባይ ተባለ፣ ቀለበት አሰራ ረገዝኩ አለ፣ እሱ ታመመ፣ ሐኪም ቤት ገባ፣ ወዲያ አለ። ዛሬ ደግሞ ከጽጌ ጋር ታርቀዋል እያሉ በአንድ ላይ ሆነዋል። እና በቃ አንድ ማውናት የሚሰራ የለም ማለት ነው። ቅመሞች ብቻ ነን በቃ ከልብ የምንወደው፣ ከልብ የምናዝነው፣ ከልብ የሚከፋን፣ ከልብ ሁሉን ነገር የምናደርገው እኛ ብቻ እኮ ነን። ጀግና ማለት እኮ እኛ ብቻ ነን። ሌላው ዝም ብሎ ነው አይደል? እና ቶፊክን አሁን እያያችሁ ነው። እንዲሁም የማይመስል ነገር ፎፎ ጋር ተዋደርን አሉ። ቀጥሏል። አሁን በቃ እየተጣሉባቸው ነው። እንደው ይገርመኛል እውነት ለመናገር እና ውሸታቸው እየተጫወቱብን ነው። አንድ ዩቲዩበር እውነት የሚሰራ የለም። የእውነት እኔ አሁን የተረዳሁት በቃ خلاص ሁሉም ነገር ውሸት እንደሆነ ነው። እኛን ተመልካችን ለማጃጃል እና ብር ለመብላት ያኔ ተጣሉ ሲሉና መቼም አርፈን ስለማንቀመጥ እኛ እውነት እየመሰለን ማለት ነው እና እያሞኙና ነው እንጂ ውሸታቸው ነው። አንድ ዩቲዩበር ትክክል የሚሰራ የለም። ለማንኛውም እንደኛ አይነቱንም ቻናል ሰብስክራይብ እያደረጋችሁ አበረታቱን። በራሳችን ስራ እስከምንመጣ በያላችሁበት አላህ ይጠብቃችሁ። ቻናሌን ሰብስክራይብ አድርጉኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።